ሰላም እንደምንቆያችሁኝ። ዛሬ ደግሞ ኢትዮጵያ ውስጥ በአሁኑ ጊዜ ሰው አዋጭ ወደ ሆነ የፍየል እርባታ እየገባ ይገኛል። እናም ፍየሎችም በ30 ቀን ውስጥ ክብደታቸውን በእጥፍ የሚጨምር ነገር እየመገቡ በትንሽ ቀናት ውስጥ ትርፋቸውን በእጥፍ እየጨመሩ ለገበያ እያቀረቡ ነው። እናም በ30 ቀን ውስጥ ስላቸው አይምሯችን ላይ ጥያቄ ሊፈጥር ይችላል። ነገር ግን ሳይንስና ስትራቴጂን አሪፍ አመጋገብ እየተጠቀሙ ትርፋማ እየሆኑ ይገኛል። አብዛኛው ገበሬዎች የፍየል እድገት አመታቶችን እንደሚወስድ ያምናሉ። አሁን ግን ይህ አመጋገብ ቀመር ሁሉንም ነገር እየለወጠ ነው እና በጣም ጥሩ ጎኑ ደግሞ አስቀድመው የሚመግቧቸውን ምግቦች መጠቀም በመቻሉ ነው እና ራሳችሁ በቤታችሁ ውስጥ ምንም አይነት ማሽን ሳያስፈልጋችሁ ይህን ነገር ማድረግ ትችላላችሁ። የፍየሎቻችሁን ክብደቶች በመመዘን ንጹህ ውሃና የምግባቸውን ቅደም ተከተል በሰዓቱ መስጠት ብቻ ነው። አብዛኛው ኢትዮጵያ ውስጥ ያሉ ፍየሎች ቀስ በቀስ የሚያድጉት በጄኔቲክስ ምክንያት ሳይሆን በተመጣጠነ ምግብ እጥረት ምክንያት ነው። ዝም ብሎ በመመገብ ቢሆን ኖሮ ገበሬው እጅ ላይ ያሉ ፍየሎች ሜዳ ላይ ቀኑን ሙሉ ሲበሉ ይስተዋላል። ነገር ግን ጡንቻቸውና ክብደት ሊጨምር የሚያመጣ ምግብ አይበሉም። ይህም ረጅም ጊዜ እንዲወስድ ያደርግባቸዋል ማለት ነው። ይህ አዲስ ቀመር እነዚህን ነገሮች ይቀርፋል። ፍየሎች የሚመገቡትን ምግብ ለመፍጨት ፋይበር ስለሚያስፈልጋቸው ጥራት ያለው ሳር ማዘጋጀት ይኖርባቸዋል። ዋናው ነገር ግን እዚህ ጋር ነው። ፈጣን እድገት እንዲኖራቸው ፕሮቲን ያስፈልጋቸዋል። ፕሮቲን ካላገኙ ግን ሳር ብቻ ከበሉ ሆዷቸውን እየሞሉ ነው እንጂ ክብደት እየጨመሩ አይደለም። ስለዚህ የአተር ገለባ፣ የለውዝ ገለባ፣ በቆሎ ወይም ፍሩሽካ የመሳሰሉትን ማዘጋጀት ይኖርባቸዋል። በመቀጠል ፍየሎቻችሁን ንቁ ሆነው እንዲቆዩ ሞላሰስ፣ ጨው በመስጠት የበለጠ እንዲበሉና የሚያስፈልጋቸውን ኃይል ይሰጣቸዋል። ለፍየሎቻችሁ የምመግቧቸው ምግብ ልክ እንደ ጂም አመጋገብ አድርጋችሁ ማሰብ ይኖርባቸዋል። ጡንቻቸውን ለመገንባት ፕሮቲን አቅም እንዲኖራቸው ካርቦሃይድሬት በመስጠት በቀን ውስጥ አመጋገባቸውን በ2 ወይም በ3 በመክፈል መስጠት ይኖርባቸዋል። እናም ሁልጊዜ ንጹህ ውሃ ማቅረብና ቤታቸውን ማጽዳት ከጭንቀትና ከበሽታ በመጠበቅ አብዛኛውን ዘመናዊ አርቢዎች ይህን መንገድ በመጠቀም ትርፋማ እየሆኑ ነው። ስለዚህ እናንተ መጀመር ካስባችሁ ሁልጊዜ መመክራችሁ በጥቂት ፍየሎች መጀመር፣ ሂደቱን መማር፣ ልምድ ካገኙ በኋላ ስራውን ማስፋፋት የተሻለ ነው። በዚህ ቪዲዮ ብዙ ግንዛቤ ያገኙ ይመስለኛል። ስለተከታተላችሁ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን።